ዛይሚንግ ባንክ ቤት ከሚዘርፉ ወጣቶች መካከል አንደኛው ነው። በአሁኑ ሰዓትም ከተማ ውስጥ አለ የሚባለውን ጣቢያ ሲስተም የጠለፈ ሲሆን ይህ ሲስተም በሚጠለፍ ሰዓትም አንደኛው የፖሊስ አባል በኮምፒውተሩ ላይ ምልክት ተመልክቷል። ነገሩ ግን ወዲያው በመጥፋቱ ምክንያት ችላ ብሎታል። ብዙም ሳይቆይ ፖሊሶቹ በኮምፒውተራቸው ላይ አንድ ትልቅ ባንክ እየተዘረፈ እንደሆነ ተመልክተዋል። ወዲያውኑ ምንም ጊዜ ሳያጠፉ ብዙ አባላቶቻቸውን ወደዛ የላኩ ሲሆን ያላቸውንም ዘመናዊ የኤአይ መሳሪያ በመጠቀም የዘራፊዎቹን መኪና ከገባበት አግኝተውታል። ከዛም ለፖሊስ አባላቶቻቸው ያ መኪና የሚገኝበትን አድራሻ ይሰጧቸዋል። ትዕይንቱ ሲቀየር የፖሊስ አባላቶች መኪናው አለበት የተባለ ቦታ ደርሰዋል። በሚያሳዝን ሁኔታ ግን በቦታው ላይ ምንም መኪና የለም። የሚገርመው ግን አሁንም ድረስ ጣቢያ ውስጥ ያሉት ፖሊሶች በካሜራው ላይ የሚታያቸው መኪናው አደባባዩ ጋር እንደቆመ ነው። ታዲያ ይሄ ጥበብ ኮምፒውተሩን ሃክ ያደረገው የዛይሚንግ ስራ ነው። ለፖሊሶቹ የውሸት ምስል እያሳየ የተጫወተባቸው ሲሆን እነሱ ግን በትክክልም ባንኩን ዘርፈው ከቦታው ላይ አምልጠዋል። ይህ በእንዲህ እንዳለ ዘራፊዎቹ ባንክ ቤት ከገቡ በኋላ አንድ ሳጥን ብቻ ነው የዘረፉት። ይህ ሳጥን ደግሞ በከተማ ውስጥ አለ የሚባል ባለሀብት ሳጥን ነው። ሰውየውም በሳጥን ውስጥ የሚያስቀምጠው የክሪፕቶ ከረንሲዎቹን ኮድ ሲሆን ሌቦቹም ይህንን ኮድ ወሰዱ ማለት ከ500 ሚሊዮን ዶላር በላይ የሚያወጣ ገንዘብ ማግኘት ይችላሉ። ትዕይንቱ ሲቀየር ሌቦቹ የዲጂታል ንብረት አስተዳደር ኩባንያ ቢሮ መጥተዋል። በዚህም በርካታ ሰራተኞችን እንደታጋች ያዙ ሲሆን ለመግባት የሚፈልጉበትንም ክፍል በር እዛው በሚገኝ በአንድ ሰራተኛ አማካኝነት አስከፍተዋል። ዣኦዚን የተባለው ወጣትም ወደዚህ ክፍል ከገባ በኋላ ኮምፒውተሩ ላይ ብዙ መረጃዎችን አግኝቷል። የነሱ ዋና ዓላማ ያንን 500 ሚሊዮን ዶላር በእጃቸው የሚያስገባውን ፓስወርድ የሚያሟላውን ፋይል ማግኘት ነበረ። ነገር ግን በጉዟቸው መሃል ዣኦዚን እዚሁ ኮምፒውተር ላይ ሌላ በርካታ ፋይሎችን ያገኘ ሲሆን ይህንንም ለዛይሚንግ ነግሮታል። ይህንን የሰማው ዛይሚንግም ፋይሎቹን ሰብሮ መግባት ቀላል እንደሆነ ተናግሯል። ግና ተሳክቶላቸው የሚከፍቷቸው ከሆነ ከ10 ሚሊዮን ዶላር በላይ በእጃቸው የሚገባ ይሆናል። በሌላ በኩል የቡድኑ ዋና መሪ የሆነው ሎንግ ሻንግ ምንም አይነት ሰዓት እንዳያባክኑ ተናግሮ ነበር። ሆኖም ዛይሚንግ ይህንን ትዕዛዙን በመጣስ ለዣኦዚን ሁሉንም ፋይሎች ኮፒ ሳያደርግ እንዳይወጣ ነግሮታል። ይህ በእንዲህ እንዳለ ጥቆማ የደረሳቸው የፖሊስ አባላቶችም ወደዚሁ ህንፃ መጥተዋል። ታዲያ አለቃው ሎንግ ቁጭ ብሎ የነበረው በካፍቴሪያ ውስጥ ስለነበር ማንም ሰው ሳያየው በነፃ መውጣት ይችላል። ባይሆን በመንገዱ ላይ አንዲት የቡና ነጋዴ ሴት ፎቶ እያነሳች አጋጣሚ እሱንም ሳታነሳው አትቀርም። ይህ በእንዲህ እንዳለ ዋናዎቹ ዘራፊዎች ደግሞ ከነበሩበት ህንፃ በሚወጡ ሰዓት ከፖሊሶቹ ጋር ተገጣጥመዋል። ወዲያውኑም ወደ መጡበት ቦታ መመለስ የጀመሩ ሲሆን በመንገድ ላይም እነሱን ለመያዝ የሚሞክሩ ሰዎችን አፈር ከድሜ እያበሏቸው ነው። እነዚህ ወጣቶች ዝም ብሎ ሌባ ብቻ አይደሉም፣ በፍልሚያም ላይ የሚችላቸው የለም። ይባስ ብለው በድብድቡ ሰዓት ያኦሊ የተባለውን የፖሊስ አባል እንደ ታጋች ይዘውታል። የተቀሩት የፖሊስ አባላቶች ደግሞ ያኦሊ ጉዳት እንዳይደርስ ሲል አርፈው ተቀምጠዋል። ይህ በእንዲህ እንዳለ ሎንግ ምንም አይነት ነገር እንዲደርስበት ስለማይፈልግ ለሹፌሩ ከዚህ እንዲሄድ ይነግረዋል። ቢመጡም ባይመጡም መኪናውን አስነስተ መሄድ አለበት በማለት እንደ ወንድሙ የሚያያቸውን ልጆችም እንዲከዳቸው አድርጎታል። ይህ በእንዲህ እንዳለ ያኦሊ በሊፍት ውስጥ ሳለ ከሌቦቹ ጋር ለመደባደብ ሞክሮ ነበር። ይሁንና የሱ ነፍስ አንድ ነች፣ የተቀሩት 4 ናቸው። እነሱም ማሸነፍ አልቻለም። ከዚህ በኋላም በየመሃሉ እየተነሳ እንዳይረብሻቸው ሲሉ እጁን በካቴና አስረውታል። ሌቦቹም ይሄንን ካደረጉ በኋላ ያኦሊ ሊፍት ውስጥ ትተውት ወጥተው ነበር። ያኦሊም ቢሆን እዛው ተስፋ ቆርጦ አልተቀመጠም። የካቴናው መክፈቻ በመጠቀም ወዲያውኑ ራሱን ነፃ ያደረገ ሲሆን እነሱንም መከተል ጀምሯል። ይህ በእንዲህ እንዳለ ሌቦቹ ቀድሞውኑ ፓራሹት አዘጋጅተው ስለነበር ከህንፃው ላይ ያለምንም ፍራቻ በመዝለል ፓራሹታቸውን በመጠቀም ማምለጥ ችለዋል። ያኦሊ ደግሞ ለዚህ አልተዘጋጀም። ወደ ኋላ እንዳይመለስ እንኳን የመጡበትን ሊፍት መስራት እንዲያቆም አድርገውታል። ለዚህ ያለው አማራጭ ከሚዘሉት ሰዎች ጋር አንድ ላይ መዝለል ስለሆነ ከህንፃው ላይ በመዝለል ከስር ለማረፊያ በተቀመጠው ቦታ ላይ በሰላም ማረፍ ችሏል። ይህ በእንዲህ እንዳለ ሌቦቹ እያረፉ ወደሚገኙበት ሌላኛው ህንፃ ላይ ደግሞ ቀድሞውኑ ፖሊሶች ተዘጋጅተው እየጠበቋቸው ነው። ታዲያ ሌቦቹም የዋዛ አይደሉም።
ህንፃው ላይ ገና ከማረፋቸው ተዘጋጅተው ሲጠብቋቸው ከነበሩት ጋር መደባደብ የጀመሩ ሲሆን አብዛኛዎቹም ከፖሊሶቹ አምልጠው የለበሱትንም ልብስ መቀየር ችለዋል። ይህ በእንዲህ እንዳለ ፖሊሶች የሚተማመኑበት በኤአይ የሚሰራው የደህንነት ካሜራ የሚመረምረው መሳሪያቸው ሙሉ ለሙሉ መስራት አቁሟል። እናም ከየትኛውም ካሜራ ምንም አይነት ሲግናል መቀበል አልቻሉም። ከዚህ በኋላም ያላቸው አማራጭ በአካል ካሜራ ይዘው መንቀሳቀስ ስለነበር ሌቦቹ ወደ ገቡበት የሆቴል ህንፃ የእጅ ካሜራዎቻቸውን ይዘው ገብተዋል። እናም ይሄ የኤአይ ሲስተም እነዚህን የካሜራ ምንጮች በመጠቀም የሌቦቹን ፊት እየፈለገላቸው ነው። ይህ በእንዲህ እንዳለ የሌቦቹ አለቃ ሎንግም በዚሁ የሚገኝ ሲሆን ሆን ብሎ ትርምሶቹን በመፍጠር ሌቦቹ ከፖሊሶቹ ትኩረት ውጪ እንዲሆኑና በቀላሉ ተመሳስለው እንዲያመልጡ ማድረግ ችሏል። ይህ በእንዲህ እንዳለ ያውሌም ልክ እንደ ሌሎቹ ፖሊሶች ተሸውዶ ነበረ። ግና በአጠገቡ ያለፈው የአንድ ወጣት ጆሮ ጌጥ እዛ ሊፍት ውስጥ ከነበሩት ከአንደኛው ጋር ስለሚመሳሰል ወዲያውኑ ጠርጥሮት ልጁን መከተል ይጀምራል። በሚያሳዝን ሁኔታ ግን ሌባው ሆቴል ውስጥ ከሚስተናገዱ ሰዎች መሃል በመቀላቀሉ ምክንያት ሊይዘው አልቻለም። ፖሊሶችም በዚህ ተስፋ ቆርጦ አልተቀመጡም። በሆቴሉ የተለያየ ክፍል እየተሯሯጡ እየፈለጉ የሚገኝ ሲሆን በዚህ መሃል ሌባው ዣውዚን ሆን ብሎ ያውሌን ተጋጭቶታል። ይህንን ያደረገው ካሜራውን በማቆሸሽ በስርዓት ቪዲዮ እንዳይቀርጽ ለማድረግ ነው። ከዘገየም ቢሆን መርማሪው ያውሌ ደግሞ ነገሩ ገብቶታል። እናም ዣውዚንን በሄደበት እየተከተለው ቢቆይም ብልጥ የሆነው ዣውዚን ግን እንደ ሴት ለብሶ ከሴቶች መሃል በመራመድ ከቦታው ላይ ማምለጥ ችሏል። የተቀሩት ሌቦች ደግሞ ከህዝቦች መሃል ተቀላቅለው ነበር። እናም ቦታው ላይ በሚደረገው ትዕይንት አማካኝነት የብዙ ሰዎች ስብሰባ ስለነበር እሱን እንዳጋጣሚ ተጠቅመው ሳይያዙ ማምለጥ ችለዋል። ትዕይንቱ ሲቀየር በፖሊስ ጣቢያ ውስጥ ኃይለኛ ውጥረት ተፈጥሯል። እስከዛሬ ንብረቱን ያጠራቀመው ሰው አሁን ላይ የይለፍ ቃሎቹ ተወስዶበታል። ፖሊሶች ደግሞ የሚተማመኑባቸው የኤአይ መሳሪያዎች ምንም ሊሰሩላቸው አልቻለም። እናም አንዲት ዙማይ የተባለች መርማሪ በዚህ ሰዓት ሊረዳን የሚችለው የቀድሞ አለቃዬ ነው፣ እሱ መምጣት አለበት በማለት ይህንን ጉዳይ ሊፈታው የሚችለው እሱ ብቻ እንደሆነ ትናገራለች። ሌሎቹም የፖሊሶች አባላት የሚተማመኑበት የኤአይ ሲስተም ከዚህ በኋላ መስራት ስላቆመ ከዚህ በኋላ ሊረዳቸው የሚችለው የቀድሞ አለቃቸው እንደሆነ ለአሁኑ አለቃቸው ከዙማይ ጎን ሆነው ተናግረዋል። ትዕይንቱ ሲቀየር ጂንጂያውና ኩጎ የተባሉ ሁለት ፖሊሶች የቀድሞ አለቃቸው ዋንግን እየተከታተሉት ይገኛል። ዋንግ ማለት ከዚህ በፊት በፖሊስ ጣቢያ ውስጥ ማንም የማይደርስበት ፖሊስ ነበረ። በጉልበት፣ በሽጉጥ አጠቃቀም፣ በምርመራ ማንም አይደርስበትም። ብቸኛው እሱን ከስራ ሊያስባረረው የቻለው ነገር ሚስቱን በስህተት መግደሉ ነው። እናም ይህ ሰው ከዚህ ኤአይ ሲስተም ውጪ በርካታ ሌቦችን ይዞ ስለሚያውቅ አሁን ላይ እሱ ነው የሚያግዘን በማለት እነዚህ ሁለት ፖሊሶች እሱ እንዲከታተሉ ተልከዋል። የጠፋውባችሁ የሚመጠን ቆንጆ ፊልም ስላላገኘው ነበር። ይሄኛው አሪፍ ነው። ቪዲዮ እንደምትወዱት አልጠራጠርም። ታዲያ ላይክ እና ሰብስክራይብ በማድረግ እኔ ማገዙ እንዳትረሱ። እነጂንም ወንግ የሚገኝበትን ሰፈር ሲቃኙ ከቆዩ በኋላ በመጨረሻም ሰውየው በርካታ ውሾችን ይዞ ወጥቷል። ሰውየውም አንድ ካፌ ውስጥ ቁጭ ብሎ በነበረ ሰዓት ኪጉ ልክ እንደ ተማሪ መስላ እየሰለለችው የነበረ ሲሆን በድንገት ግን ወንግ እሱ ያለችበት ድረስ ይመጣል። አንቺና ጓደኛሽ ስትከታተሉኝ አይቻችኋለሁ። ይገርማል፣ አባትሽ የቅርብ ጓደኛዬ ነበረ። አንቺም የሱን ፈለግ ተከትለሽ ጎበዝ ፖሊስ በመሆንሽ ደስተኛ ነኝ። የሚያሳዝነው ግን እኔ ላይ ያረጋችሁት ያለው ኦፕሬሽን አልተሳካም። ይኸው የጓደኛሽ የኪጉን ቦርሳ እንኳን ሳያቅ ተርቄዋለሁ። የሆነው እንዳለ ሆኖ ግን የአባትሽ ውለታ ስላለብኝ አንቺ ምትይኝን አደርጋለሁ በማለት አንድ ላይ ወደ ጣቢያ መጥተዋል። ወደ ጣቢያም ከመጡ በኋላ ኮምፒውተራቸው ሀክ ከመደረጉ በፊት የነበራቸውን የቪዲዮ ቅጂዎች አሳይተውታል። እናም ዋንግ ለደቂቃዎች ቪዲዮቹን ከተመለከተ በኋላ ሌባ ያላቸውን ሰዎች ያከበባቸዋል። የተቀሩት የፖሊስ አባላቶችም ይህን እንዴት ሊያውቅ እንደቻለ በሚጠይቁት ሰዓት ምንጊዜም ቢሆን ሌቦች አይናቸው ከካሜራ ላይ አይነሳም። የካሜራ እይታ ውስጥ መግባታቸውን ለማረጋገጥ ካሜራዎችን በሚፈልጉ ሰዓት ልክ እንደዚህ ሲያዩ ታገኟቸዋላችሁ በማለት የተጠቀመበትንም ዘዴ ያስተምሯቸዋል። ይህ በእንዲህ እንዳለ በሌቦቹ መኖሪያ ቦታ ላይ ሎንግ ዛይሜንግን እየደበደበው ነው። ጃውዚንም ቢሆን በመሃል ገብቶ ለመገላገል በሚሞክር ሰዓት ለሱም አልተመለሰም። ለስንት ዓመታት ራሴን ደብቄ የኖርኩት ሰው ባንተ ምክንያት ካሜራ እይታ ውስጥ ገብቻለሁ እያለም ንዴቱን በቢላ ወግቶ ሊወጣ በነበረ ሰዓት የተቀሩት አባላቶች ነገሩ መክረሩ ገብቷቸው
አለቃቸውን በጉልበት አረጋግተውታል። ወደ ጣቢያ ስንመለስ ዋንግ የተቀሩትን የቪዲዮ ምስሎች በሚመለከት ሰዓት አንድን ሰው ጠርጥሯል። ይህ ሰው ሎንግ ነው። ለፖሊሶቹ ግን ጥርት ያለ የሱ ቪዲዮ ሊገኝ ስላልቻለ ማንነቱን መለየት አልቻሉም። ዋንግም እስከዛሬ ከሚያውቀው ነገር ተነስቶ አንድ መላምት እየሰጠ ነው። ከዚህ በፊት ከኔ ጋር ይሰራ የነበረ አንድ ባልደረባ ነበረኝ። በ80ዎቹ አካባቢ ልክ እንደኔ ጎበዝ ፖሊስ ነበረ። ከዛ በኋላ ግን በ1999 አካባቢ ላይ ገንዘብ በመፈለግ የፖሊስ ኃይሉን ትቶ ወጥቷል። ይሄ ሰው ራሱን ሻዶ በማለት የሚጠራ ሲሆን ከዛ በኋላ ፖሊሶች የገባበትን አይተውት አያውቁም። ዘረፋም ሊሰራ እንደሚችል ግልጽ ነው። ምናልባት ከዚህ ጀርባ ያለው ሻዶ ይሆን? ምናልባት ሊሆን ይችላል በማለት ለአዳዲሶቹ ፖሊሶች ሻዶ የተባለውንም ሰው ማንነት አስተዋውቋቸዋል። ትዕይንቱ ሲቀየር ኪጉ ራሷን እያሰለጠነች ነበረ። በዚህን ጊዜም ገዘፍ ያለው አንድ ፖሊስ በመምጣት አንቺ ለፖሊስነት ብቁ አይደለሽም፣ ደቃቃነሽ እያለም በሚሰድባት ሰዓት ዝም ብላ ስፖርት መስራቷን ቀጥላለች። ሰውየው ግን ዝም ብሎ ሊተዋት ስላልቻለ ብዙ ስድቦችን አውርዶባት በሚሄድ ሰዓት ኪጉ ከጀርባው ሄዳ የረገጠችው ሲሆን አብረውት በመጡት ሰዎች ፊት ለፊትም አሸንፋ ያዋረደችው ሲሆን ዋንግም ይህንን ተመልክቷል። ከዛም ዋንግ አንድ ክፍል ወስዷት በድብቅ ማንም ሳይሰማ ያረገችው ትክክል እንደሆነ ነግሯታል። ራሷን በማስከበሯም እንደኮራባት ይናገራል። ዋንግ የዚህን ያህል ይችን ልጅ የሚወዳት የአባቷ አደራ ስላለበት ነው። አባቷ ሲሞት እሱ ከጎኑ ስለነበር ለዋንግ ልጄን አደራ ሲል ቃል አስገብቶት ነበር። በዚያን ቀን ማግስት ዋንግ ለፖሊሶቹ ስልጠና ሊሰጣቸው አምጥቷቸዋል። ስልጠናው ከአረማመዳቸው ጀምሮ እንዴት ሁሉንም ምርመራ ማድረግ እንዳለባቸው የሚያጠቃልል ሲሆን ፖሊሶቹም ከዜሮ ይሄንን ትምህርት ወስደው በተግባር ደግሞ ሊሞክሩት ወደ ከተማ ወጥተዋል። በዚህ ከተማ ውስጥ በሚያደርጉት እያንዳንዱ እንቅስቃሴያቸው ከሌሎቹ ሰዎች የተለየ መሆን የለበትም። ማስመሰል ያለባቸውም ከነሱ የሚጠበቀውም እንደማንኛውም ተራ የከተማ ነዋሪ መምሰለው። በሌላ በኩል ኪጉ ደግሞ ከመኪና ውስጥ አትወርድም። እሷ ሁሌም ከዋንግ ጎን የምትሆን ሲሆን ከመኪና ውስጥ ሊወርዱ የሚችሉበት አጋጣሚ ምናልባት አንድ ሰው ጥፋት ካጠፋ ከዋንግ ጋር ያንን ሰው ለመገሰጽ ነው። ይህ በእንዲህ እንዳለ ሎንግ እንደምንም መረጋጋት ችሏል። ሌቦቹንም ሰብስቧቸው የመጨረሻ ቆንጆ ፕላን ካወጡ በኋላ ያንን ፕላናቸውን ጨርሰው ሁሉም ጡረታ መውጣት እንደሚችሉና ሰላማዊ ህይወትን መኖር እንደሚችሉ እየነገራቸው ነው። ሎንግ እነዚህ ልጆች ያገኛቸው ከማደጎ ውስጥ ነው። እነዚህ ቤተሰብ የሌላቸው ልጆች በማደጎ ውስጥ በነበሩ ሰዓት ሁሌም እንደ ቤተሰብ እየመጣ የሚጠይቃቸው እሱ ነበረ። ካደገ በኋላ እሱም የፖሊስ ስራውን ትቶ እንዲህ ያለ ስራ ውስጥ ተሰማርተው ይገኛል። ትዕይንቱ ሲቀየር ኪጉ ዳቦ እንድትገዛ ተልካ ከቫን ውስጥ ወርዳ ነበረ። እናም የተላከችውን ገዝታ እየመጣች በነበረ ሰዓት አንዲትን ሴት የሰከሩ ወንዶች ሲያስቸግሯት ትመለከታለች። ዋንግም ይህንን እንዳየ ወዲያውኑ ለፖሊሶች ደውይ፣ ወደዛ እንዳትሄጂ በማለት ማስጠንቀቂያ ሰጥቷታል። ኩጎ ግን ነገሩን ችላ በማለት ወደ መሃል የገባች ሲሆን ከወንዶቹም ጋር መደባደብ ጀምራለች። እሷ አንድ ሴት ነች። በቦታው ላይ የጠጡት ወንዶች ደግሞ ብዙ ስለነበሩ እንዳሰበችው በቀላሉ እነሱን ማሸነፍ አልቻለችም። እናም በዚህ ሰዓት የግዴታ የዋንግ እርዳታ ስለሚያስፈልጋት ዋንግ ከመኪናው ወርዶ በመምጣት ግማሾቹን ደብድቦ ግማሾቹን ደግሞ በሩጫ ከቦታው ላይ ያባሩላታል። ከዛም መኪናው ውስጥ ስትገባ የማይቀረው ወቀሳ የቀረበባት ሲሆን ከዚህ በኋላ እሷ ፖሊስ እንዳልሆነችም በተደጋጋሚ ነግሯታል። እዚህ የምንገኘው እንደማንኛውም ነዋሪ ማስመሰል እንድትችይ ነው። ከዚህ በኋላ በማንኛውም ሰዓት ችግር ሲያጋጥምሽ ልክ እንደማንኛውም ነዋሪ ለፖሊስ ደውይ፣ ወደ መሃል መግባታችን በማለት ለኩጎ ከዚህ በኋላ አንድ አይነት ስህተት በድጋሚ እንዳሰራ አስጠንቅቋታል። ዋንግ በዚህን ያህል በሷ የሚናደደው የሚጮህባትም ለራሷ ሲል ነው። አንድ ጊዜ ላይ እሱና አባቷ ሚሽን ላይ ሳሉ እንደዚሁ አንዲትን ትንሽ ልጅ ሲያግቷት ተመልክቶ ነበረ። ለ8 ወራት ያክልም እንደ አንድ ተራ ሳይክል ሰሪ ያስመሰለ ነበረ። ግን በዚህ ጊዜ ያየውን መቋቋም አቅቶት በነዛ ሰዎች መሃል በሚገባ ሰዓት አጋቾቹ እሱን ሊገሉት ነበረ። የሥራ ባልደረባው የኪጉ አባት ደግሞ ይህንን በተመለከተ ሰዓት ሽጉጡን ሲያወጣ አጋቾቹ ዋንግን ትተውት የኪጉ አባት ላይ ከተኮሱ በኋላ ቦታውን ለቀው ሄዳሉ። እናም አባቷ ያለፈው በዚህ አጋጣሚ ነበረ። እሷንም ማደራ የሰጠው የዛኑ ጊዜ ነበረ። እኛ ምን ጊዜም ማስመሰል ባለብን ሰዓት የግዴታ ማስመሰል ያለብን፣ ወደ መሃል ከገባን እንደዚህ አይነት ችግር ይፈጠራል በማለት ከነ ምክንያቱ ታሪኩን በመንገር ኪጉን አሳምኗታል።
ትዕይንቱ ሲቀየር ቡድኑ የሁሉ የሚለፉለትና እንዲያስመስሉ ያስገደዳቸው ሎንግ በከተማ ውስጥ በምትገኝ ትንሽ ገበያ ውስጥ መታየቱ ይነገራቸዋል። ወዲያውኑም የቡድን አባላቶቹ ከያሉበት ተሰብስበው እዛ የተገኙ ሲሆን ፊታቸውም በሎንግ እንዳይታይ ሲባል መሳሳምም ነበረባቸው። ኪጉ ከተሳሳሙ በኋላ መሬት ላይ ዕቃ እንደሚፈልግ ሰው በማስመሰል የሎንግን ፊት በውሃው ነጸብራቅ ለማረጋገጥ እየሞከረች ነበረ። እናም ተሳክቶላታል። የሚፈልጉት ትክክለኛው ሰው እዚህ ቦታ ላይ የሚገኘው ሰው ነው። ብዙም ሳይቆይ ዋንግ አንዳቸውም ካሉበት እንዳይንቀሳቀሱ ካሜራዎቹንም እንዳያንቀሳቀሱ ትዕዛዝ የሰጣቸው ሲሆን ይህንንም ያደረገው ሎንግ ምንም እንዳይጠረጥርና ወደ ቤቱ እንዲገባ ለማድረግ ነው። ተሳክቶላቸውም ሎንግ ምንም ሳይጠረጥር ወደ ቤቱ ሄዷል። ኪጉም ተከትለው እዛ ድረስ የመጣች ሲሆን በዚህ አፓርትመንት ውስጥ እንደሚኖር እንደ አንድ ልጅም እያስመሰለች ነበረ። እሷ ያላወቀችው ነገር ግን ሎንግ በእሷ ላይ ጥርጣሬ እንዳደረበት ነው። ዋንግ የካሜራ ቅጂዎችን ወደ ኋላ መልሶ በሚመለከት ሰዓት ሎንግ በተደጋጋሚ ሲመለከታት እንደነበርና ሳይጠረጥራትም እንዳልቀረ ደርሶበታል። ወዲያውኑም ያድራ ልጁን ለመታደግ ወደ ሊፍት ውስጥ በሚመጣ ሰዓት ሎንግንም እሷንም ምንም ሳይሆኑ አግኝቷቸዋል። ከዛም ሊፍት ውስጥ በነበሩ ሰዓት እዚሁ ህንፃ ላይ እንደሚኖሩ እንደ አባትና ልጅ እያስመሰሉ ነው። ይባሰም ብሎ ዋንግ ይዘውት ከመጡት አፕል መካከል አንደኛውን ለሎንግ እንዲበላ ይጋብዘዋል። ይህንን ያደረገበት ዋነኛ ምክንያት በአፕሎች ውስጥ በሚገኙ ካሜራዎች አማካኝነት የሰውየውን ጥርት ያለ የፊት ምስል ለማግኘት ሲለው፣ ከዛም ዋንግ የአፕሉን አናት ገምጦ እዛው ሊፍት ውስጥ የጣለው ሲሆን ቤታቸው እንደደረሰ ሰውም ከሊፍቱ ወርደው የማያውቁት የአንድ ሰው ቤት ከፍተው ገብተዋል። በሌላ በኩል ዋንግ የጣላት አፕል ውስጥ ካሜራ ይገኛል። በዚች ካሜራ አማካኝነትም ሎንግ የሚገባው 8ኛ ፍሎር መሆኑን ያወቁበት ሲሆን ወዲያውኑም ቡድኖቹ 8ኛ ፍሎር ላይ ሌላ ካሜራዎችን በማስቀመጥ እሱ መከታተላቸውን ቀጥለዋል። ይህ በሚፈጠር ሰዓት ምንም ማያውቀው ሎንግም ቀጥ ብሎ ወደ ቤቱ የገባ ሲሆን የቤቱንም ቁጥር በእነዚህ ካሜራዎች አማካኝነት አግኝተዋቸዋል። ከዛ ጊዜ በኋላ ዋንግ በተደጋጋሚ ልክ እዛው አካባቢ እንደሚኖር ሰው በማስመሰል ከሎንግ ጋር ለመቀራረብ እየሞከረ ነው። ሎንግም ቢሆን የሆነ መከታተያ መሳሪያ፣ ማይክሮፎን፣ ምናልባት እነዚህ አይነት መሳሪያዎች ይዞ ከሆነ በማለት ባገኘው ቁጥር ሰውየውን በመሳሪያ ይመረምረዋል። ሆኖም አንድም ቀን ዋንግ ስቶ አያውቅም። እንዲያውም ይባስ ብሎ በዛሬው ምሽት ላይ እራት እነሱ ቤት እንዲበላ ሎንግንም ጋብዞታል። ትዕይንቱ ሲቀየር ዋንግ የቤቱን ባለቤት አሳምነዋት ገንዘብ ሰጥተዋት ቤቱን ተከራይተው እየኖሩበት ነው። በተጋበዘው መሰረትም ሎንግ ለእራት የመጣ ሲሆን ቤት ውስጥ ከመግባቱና ከመቀመጡ በፊት ግን ያችን መሳሪያ በመጠቀም ካሜራ፣ ማይክሮፎን ካለ ሁሉንም ቦታ አስሶታል። ቀጥሎም ሎንግ ሆን ብሎ ስልኩን በጠረጴዛው ላይ ያስቀምጣል። ኩጎም እንደዛው ስልኩን ከጎን በመታስቀምጥ ሰዓት የተቀሩት የቡድን አባላቶች ስልኮቻቸውን ለመጥለፍና ስለነሱ መረጃ ለመሰብሰብ ጥሩ እድል ሆኖላቸዋል። በተጨማሪም ቤት ውስጥ በተለያየ ቦታ ላይ የተቀመጡትን ካሜራዎች እነ ዛይሚንግ መጥለፍ ችለዋል። ከደቂቃዎች በኋላ አንድ ሰው የዋንግን በር ያንኳኳል። ዋንግም ሄዶ በሩን በሚከፍት ሰዓት ሰውየው ዋንግ የተባለው የዛይሚንግ መንታ ወንድም መሆኑን የተመለከተ ሲሆን ወዲያውኑም ሰውየው ይዞት የነበረውን ሽጉጥ አስጥሎታል። ዋንግ ግን ሌላ ተጨማሪ ሽጉጥ ይዞ የነበረ ሲሆን በዚህ ሽጉጥ አማካኝነትም ዋንግን ለመግደል በተደጋጋሚ ቢሞክርም በድጋሚ ይህንንም ሽጉጥ አስጥሎታል። ይህንን ሁሉ ነገር ያቀደው ዛይሚንግ ሲሆን ከቡድንም ተለይቶ ብዙ ስራዎችን ሲሰራ ቆይቷል። ቀደም ብሎ ደግሞ ካሜራዎቹን ጠልፎ ስለነበር ለፖሊሶች የተሳሳተ ምስል እያሳያቸው በቦታው ላይ የተፈጠረ ስላለው ድብድብ ምንም እንዳያውቁ አድርጓቸዋል። ፖሊሶችም ቢሆን የሚያዩትን ምስሎች ሊያምኗቸው ስላልቻሉ ወዲያውኑ ወደ ዋንግ ቤት መሮጥ ጀምረዋል። ዛይሚንግም በተመሳሳይ ሰዓት ለመንታ ወንድሙ ለዛይዋንግ ፖሊሶች እየመጡ ስለሆነ እንዲያመልጥ በሚነግረው ሰዓት ዛይዋንግ ኬብሎችን በመጠቀም ረጅሙን ህንፃ በአንድ ጊዜ ወርዶ ጨርሶ ከቦታው ላይ ማምለጥ ችሏል። ይህ በእንዲህ እንዳለ ዋንግና ኬጉ በመኪና እየሄዱ በነበረ ሰዓት አንድ ትልቅ ትራክ መጥቶ መኪናቸውን ይገጨባቸዋል። ይሄንን የሚያደርገው ዛይሚንግ ነው። ዛይሚንግ እነዚህን ሰዎች ለማጥፋት ሙሉ ፖሊስ ጣቢያውን ለማውደም በርካታ ሰዎችን ቀጥሯል። ቅጥረኞቹም እንደታዘዙት በመጀመሪያ ስራቸውን ዋንግን ከማጥቃት የጀመሩ ሲሆን ዋንግና ኬጉ ግን ራሳቸውን ለመከላከል አልከበዳቸውም። ከራሳቸውም አልፈው ጣቢያ ለሚገኙት ወዳጆቻቸው እነዚህ ቅጥረኞች ወደ እነሱ መምጣታቸው ስለማይቀር እንዲጠነቀቁ የጽሑፍ መልእክት ልከውላቸዋል።
በሌላ በኩል ፖሊሶች በጣቢያ ውስጥ ምንም አይነት ዝግጅት ሳያደርጉ እነዚህ ቅጥረኞች ያሉበት መጥተውባቸዋል። እናም ቅጥረኞቹ ጣቢያ ውስጥ የሚገኙ የሚጠቅሙ ፋይሎችን እያፈነዱ የሚገኝ ሲሆን ፖሊሶችም አንድ በአንድ እየተገደሉ ነው። በሌላ በኩል ሁለት የፖሊስ አባላቶች ደግሞ ሎንግ የሚገኘው በቀድሞ የህፃናት ማሳደጊያ ውስጥ እንደሆነ ደርሰውበታል። ይህንንም መረጃ ጣቢያ ውስጥ ለሚገኙት ፖሊሶች በሚያሳልፉ ሰዓት እነዙማይ በምላሹ ትዕዛዝ ከመስጠታቸው በፊት የጣቢያው የመብራት ኃይል ሙሉ ለሙሉ ተቋርጧል። እናም በዚህ ምክንያት ከፖሊሶችና ከአባላቶች መካከል ምንም አይነት ግንኙነት ሊኖር አልቻለም። ይህ በእንዲህ እንዳለ ሎንግ ወደ ማሳደጊያው በሚገባ ሰዓት ዛይሜንግ የቀጠራቸው በርካታ ሰዎች ወደሱ መጥተዋል። ሰውየው እንደሚታየው ደካማ አይደለም። ዛይሜንግ የላካቸውን እያንዳንዱን ሰዎች አንድ በአንድ ቢላ በመጠቀም እየገደላቸው ነው። ይህ በእንዲህ እንዳለ ዋንግም ቅጥረኞቹን በመግደል ጣቢያውንና ወዳጆቹን ለመታደግ እየሞከረ ይገኛል። ቅጥረኞቹም ቢሆን ከተሰጣቸው ሚሽኖች መካከል የመጀመሪያው ዋንግን መግደል ስለነበር ሁሉም ትኩረታቸው እሱን መደብደብ ላይ ሆኗል። ይህ በእንዲህ እንዳለ ኪጉም የሳተላይት መገናኛ በመጠቀም ለጂንጂያውና ለሌሎች አባላቶች በጣቢያው ላይ ስለተፈጠረው ነገር ተናግራለች። ታዲያ ይሄ በሚሆን ሰዓት አንዲት ቅጥረኛም ወደ እሷ መታ ከሷ ጋር መፋለም የጀመሩ ሲሆን ኪጉ ግን እድል ቀንቷት ይችን ሴት በመስኮት በመጣል አሸንፋታለች። በሌላ በኩል ስለ ጣቢያው ዜና የሰሙት እነ ጂንጂያውም ሌሎች አባላቶችን በመጨመር ጣቢያው ላይ ያለውን ወረራ ለመከላከል መጥተዋል። ይህ በእንዲህ እንዳለ ብዙ ነፍሰ በላዎች የተላኩበት ሎንግ አሁንም ድረስ በሕይወት ይገኛል። ይህንን ያደረገበትም ዛይሜንግ መሆኑን ስላወቀ ወደ ካሜራው ጣቱን ጠቁሞ በሚፎክር ሰዓት ከጀርባው አንድ እንግዳ ይመጣል። ይህ እንግዳ የዛይሜንግ መንታ ወንድም ዛይዋንግ ነው። እየሆነ ያለው ነገር ከዛይሜንግ እቅድና እውቅና ውጪ ነው። እሱ ወንድሙ ከዚህ ሰው ጋር እንዲፋለም አይፈልግም። ሎንግ ምን ያህል አደገኛ እንደሆነ ስለሚያውቅ አሁንም ቢሆን ለመንታ ወንድሙ ሁሉንም ነገር ትቶ እንዲያመልጥ እየነገረው ነበረ። ሆኖም ዛይዋንግ ትዕዛዙን ሳይሰማ ቀርቶ ከዚህ ሰው ጋር እየተፋለመ የነበረ ሲሆን ሎንግም ያለምንም ምህረት ሊገለው የመጣውን የሚወደውን እንደ ልጁ የሚያየውን ዛይዋንግን ገሎታል። በሌላ በኩል ፖሊሶችም ቢሆን የነዛን የሁለት ፖሊሶች መረጃ በመከተል ይሄንን የህፃናት ማሳደጊያ ቦታ ከበውታል። ግና ቀድሞ በቦታው ላይ ፈንጂ አጥምዶ የነበረው ዛይሜንግ የወንድሙ ሞት ከተመለከተ በኋላ ሙሉ ህንፃው እንዲፈነዳ አድርጎታል። ይህ በእንዲህ እንዳለ እነ ዋንግ ብዙ የክሪፕቶ ሀብቶችን የያዘ አንድ ካዝና ጋር በሚሄዱ ሰዓት ካዝናው ክፍት መሆኑን ይመለከታሉ። ይህም ሊሆን የቻለበት ምክንያት ቅጥረኞቹ የፖሊሶቹን ዩኒፎርም በመልበስ ከነሱ ጋር ተመሳስለው ይህንን ካዝና ቀደም ብለው ከፍተው በመውሰዳቸው ምክንያት ነው። አብዛኛዎቹ ፖሊሶችና የህክምና ሰዎች የተጎዱትን የፖሊስ አባላቶች ህክምና በመስጠት ላይ ስለነበሩ ወዴት ይዘውት እንደሄዱ እንኳን የሚያውቁት ነገር አልነበረም። በሌላ በኩል አልሞት ባይ የሆነው ሎንግ ሻንግ አሁንም ከፍንዳታ በኋላ እንኳን በህይወት ይገኛል። እናም በቦታው ላይ ሞቷል ብለው አካሉን ሲያሰሱ የነበሩት ፖሊሶችም በቁጥጥር ስር ውለውታል። ይህ በእንዲህ እንዳለ በጣቢያ ውስጥ የሚገኙት ፖሊሶች የኤአይ ሲስተማቸውን በመጠቀም ያንን የክሪፕቶ ካዝና ወዴት ይዘው እንደሄዱ ቫኑን ሰርች በማድረግ አግኝተውታል። እናም ሌቦቹ የሚገኙበት በሚሄዱ ሰዓት ሌቦቹ በተለያየ አቅጣጫ የተበታተኑ ሲሆን በዚህ ማሳደድ ውስጥም ዋንግ ከዛይሜንግ ጋር በላውንደሪ ቦታ ላይ ተገናኝቶ ነበር። እናም ከሱ ጋር እየተፋለመ በነበረ ሰዓት ሁለት ሌቦች በመምጣት ዛይሜንግን ከዚህ እንዲያመልጥ እነሱ ይሄንን እንደሚጨርሱት በመናገር ከዋንግ ጋር መፋለም ጀምረዋል። በእውነቱ እነዚህ ሁለት ተፋላሚዎች እርስ በእርሳቸው የተናበቡ ስለሚፋለሙ ፈተናውን በዋንግ ላይ ትንሽ ከበድ አድርጎበታል። ይህ በእንዲህ እንዳለ ኪጉም ቢሆን ዛይሜንግን ለመፈለግ በቦታው ላይ በሚገኝ በአንድ ኢቨንት ውስጥ ገብታለች። በዚህም በርካታ ሰዎች ተሰብስበው ስለሚገኝ ሰውየውን በቀላሉ ማግኘት አልተቻለም። ኪጉም ቢሆን ዋንግ ያስተማራትን ቴክኒኮች በመጠቀም እሱን ካለበት እየፈለገችው ነበረ። ይህ ቴክኒክ ከሌሎቹ ሰዎች ለየት ባለ ሁኔታ ካሜራን በአይኑ የሚፈልገን ሰው መከታተል ነው። ዘዴውም ሰርቶላት ነበረ። እሷም ዛይሜንግን አይተው የነበረ ሲሆን ክትትሏን ከመቀጠሏ በፊት ግን ጆሮ ውስጥ አድርገው የነበረው ማዳመጫ በመፈንዳቱ ምክንያት ዛይሜንግ በድጋሚ ከአይኗ ተሰውሮባታል። ይህ በእንዲህ እንዳለ ዋንግ አንደኛውን በማሸነፍ ሌላኛውን ደግሞ በላውንደሪ ውስጥ በመክተት ሁለቱን ኃይለኛ ተፋላሚዎች እዝች ጋር ጨርሷቸዋል። በሌላ በኩል ሎንግ በፖሊሶች ተይዞ ወደ ጣቢያ እየተወሰደ ነበረ። እናም ሎንግ ሆም ብሎ እጁ ላይ ይዞት የነበረውን ስልክ ፖሊሶች በሚጠይቁት ሰዓት በመጣል
ፖሊሶቹ ስልኩን ለማንሳት ጎንበስ በሚሉ ሰዓት እያንዳንዳቸው መደብደብ ጀምረዋል። ይባሰም ብሎ አንደኛው ፖሊስ ላይ የሚገኘውን የጭስ ቦምብ በማፈንዳት ሙሉ ለሙሉ መኪናው እንዲታፈን አድርጎታል። ይህም እነሱን ለማሸነፍ ጥሩ ዕድል የፈጠረለት ሲሆን በመጨረሻም ከፖሊሶቹ ቁጥጥር ውጭ ሆኗል። ይህ በእንዲህ እንዳለ ኪጉ ግራ እየተጋባች በነበረ ሰዓት ጂንዣው ወደ ቦታው የመጣ ሲሆን አዲስ ማዳመጫም ለጆሮዋ ሰጥቷት ዛይሜንግም መከታተል ጀምሯል። በሌላ በኩል ልብሱን የቀየረው ዛይሜንግም ከኢቨንቱ ላይ ቀስ ብሎ ማምለጥ ችሏል። ጂንዣውም እሱን ተከትሎት እዛው በመጣ ሰዓት ሳያስበው ሎንግ ወግቶት ያለፈ ሲሆን ይህንንም ማንም ሰው አላስተዋለም። በመቀጠልም ሎንግ ዋና ዓላማው የሆነው ዛይሜንግን ያገኘው ሲሆን አፈንድቶ ሊገሉ የሞከረው የሚወደውንም ሌላኛውን ልጁን በተደጋጋሚ ሆዱ ላይ ወግቶታል። ዛይሜንግም ቢሆን ከመሞቱ በፊት የክሪፕቶዎቹን ፓስወርድ በሙሉ ተናግሯል። ይህ በእንዲህ እንዳለ ዋንግ በላውንደሪ ውስጥ የደበደባቸው 2 ሌባዎች በፖሊሶች ተይዘዋል። እነ ኪጉም ቢሆን ጂጂያውን በተወጋበት ቦታ ያገኙት ሲሆን በሚያሳዝን ሁኔታ ግን ህይወቱ አልፎን ያገኙት። ይገርማቸዋል። ከዛ በኋላ ሎንግን ማግኘት አልተቻለም። ሎንግ ቀላል ሰው አይደለም። ሻዶ እሱ መሆኑን አትርሱ። ለረጅም ዘመናት ተደብቆ መኖር ችሏል። አሁንም ከፖሊሶች እይታ ጠፍቷል። ዋንግና ኪጉ ደግሞ ይሄንን ክሪፕቶ እንዴት ማውጣት እንደሚችል አያውቅም። አሁንም በእጃችን ልናስገባው እንችላለን በማለት በፍለጋው ላይ ተስፋ አልቆረጡም። እናም በዚህ ጉዳይ ላይ ሎንግን ሊያግዘው ይችላል ብላ ያሰበችውን አንድ ሰው በምታናገር ሰዓት ሰውየው ለኪጉ ከሰዓት በኋላ በአንድ ሻይ ቤት ውስጥ ከሱ ጋር ቀጠሮ እንዳላቸው ነግሯታል። ኪጉም ቢሆን ሙሉ የፖሊስ ቡድን ወደዛ ቦታ እስኪመጣ አልጠበቀችም። ለብቻዋ ወደዛ የሄደች ሲሆን እንደተባለውም ሎንግ በሰዓቱ እዛ ካፌ ውስጥ ተገኝቷል። በሚያሳዝን ሁኔታ ግን ኪጉ ሳትዘጋጅ ሰውየው ያወቃት ሲሆን ያለችበትም ድረስ በመምጣት ማንነቷን እንደሚያውቅና እንደሚገላትም እየዛተባት ነበረ። ሎንግ ግን ያለውን ነገር ከመፈጸሙ በፊት ሙሉ ካፌው በፖሊሶች ተከቧል። እናም ከመያዝ ማምለጥ ሳይሻል አይቀርም በማለት በሌላኛው በር ለማምለጥ በሚሄድ ሰዓት ሁሉም በሮች መዘጋታቸውንም ይመለከታል። ይህንን ደግሞ ያደረገው ቀልቃላዋ ኪጉን ሲከታተላት የነበረው ዋንግ ሲሆን እስካሁንም ስታደርግ የነበረውን ነገር በሙሉ ሲከታተላት ነበረ። እናም በዚህ ምክንያት የሷ ህይወት ተርፏል። አሁን እሱ ደግሞ ከሎንግ ጋር እጅ በእጅ መፋለም ጀምሯል። በፍልሚያ ወቅት ዋንግ እንዳሰበው ሎንግን በቀላሉ ማሸነፍ አልቻለም። ሰውየው አስቀያሚ በሆነ መንገድ የሚፋለም ሲሆን የዋንግንም አንገት በቢላዋ በመቁረጥ ከካፌው ወጥቷል። በዚህ መሃል ኪጉ ከየትኛው መሆን እንዳለባት አላወቀችም። ዋንግን በምትመለከት ሰዓት አንገቱ ላይ የደረሰው ጉዳት ለሞት ስለማያደርሰው እሱን ለሕክምና ባለሙያዎች በመተው ሎንግን መከታተሏን ቀጥላለች። እናም ለረጅም ደቂቃዎች ሎንግን ሲከታተሉት ከቆዩ በኋላ በስተመጨረሻም ሎንግ በፖሊሶች ተከቧል። በጊዜውም ሎንግ ኪጉን እንደታጋች ለመጠቀም ሞክሮ ነበር። ገና ሎንግ ቀድሞውኑ ከዋንግ ጋር በሚደባደብ ሰዓት ሙሉ ሰውነቱ ዝሎ ስለነበር ኪጉ በቀላሉ ራሷን ለማዳንና እሱም በካቴና ለማሰር ችላለች። ፖሊሶችም ቢሆን በመጨረሻም አሸናፊነታቸውን አክብረውታል። በሚያሳዝን ሁኔታ ግን ይሄ የፖሊሶች ደስታ ብዙም የሚቆይ አይመስልም። መንትዮቹ ዛይሜንግና ዛይዋንግ 2 ብቻ አልነበሩም፣ 3 መንታዎች ነበሩ። በማደጎ ውስጥ ሳሉ የሆኑ ቤተሰቦች መተው አንደኛው መንታ ወስደውት የነበረ ሲሆን ይሄ ሶስተኛው የወንድማማቾቹ መንታ ደግሞ የወንድሙ ሞት ተመልክቶ በደህንነት ካሜራ ላይም የይለፍ ቃሉን ለሎንግ ሲነግሩ የነበረውን ምስል በመጠቀም እነሱ ያላሳኩትን ዘረፋ ለብቻው አሳክቶታል። የሁሉ መስዋዕትነት ምን አልቀረም። 2ቱ መንትዮች ገንዘባቸውን በእጃቸው ባያስገቡትም ሶስተኛው ግን አግኝቶታል።